ኢራን በዚህ ጦርነት ብዙ ጥፋት እንዳላት ሁሉ ለዚህ ዓለም ከዋለችው ውለታዎች መካከል የአሜሪካ ግሎባል ፐብሊሲቲ ማበላሸቷ ነው። እስቲ ቲክቶክ የቻይና ባይሆን ኖሮ ለአሜሪካ ያለን አስተሳሰብ ምን ይሆን ነበር? እነ CNN፣ እነ ABC፣ እነ BBC፣ እነ ፎክስ ኒውስ እና የተለያዩ ዌስተርን ዶሚኔትድ የሆኑ ሚዲያዎች ስለ አሜሪካና ስለ ጦርነቱ የሚያወሩትን ታውቃላችሁ። ኢቨን ዶናልድ ትራምፕ እንኳን ትዊተር ወይም ኤክስ የሚባለው ፕላትፎርም ላይ ያለውን ዶሚናንስ ማረጋገጥ ስለሚችል ትሩዝ የሚባል የራሱን ሶሻል ፕላትፎርም ፈጥሮ እዛ ላይ ነው እየተንቀሳቀሰ ያለው። ግን በተቃራኒው ቲክቶክን በመጠቀምና ሌሎች የተለያዩ ሚዲያ አውትሌቶችን በመጠቀም ኢራንም ቻይና ራሻ ቆንጆ አድርገው የአሜሪካን ግሎባል ፐብሊሲቲ እያበላሹት ነው ብዬ አስባለሁ። አሜሪካ ምን ያክል እየተዋረደች እንደሆነ ፕሬዚዳንቱ የሚናገሩት ነገሮች በሙሉ ውሸት እንደሆነ ኢቨን አሜሪካውያን እርስ በርስ ራሱ የሚነጋገሩት ነገር ምን ያክል መጣራዝ እንዳለው እያሳዩን ይገኛሉ። ይሄ ነገር ከ50 ዓመት በፊት ተፈጥሮ ቢሆን ኖሮ እኔና እናንተ ዶክመንት ስናገላብጥ ምናየው ነገር የአሜሪካን የተለያዩ ፕሮፓጋንዳዎች ነው። ነገር ግን አሁን ላይ ይሄ ነገር እየሰራ ይመስለኛል። ምክንያቱም በሶሻል ሚዲያ ቻይና ከቲክቶክ ከምታገኘው ገንዘብ በተሻለ የአሜሪካን ፐብሊሲቲ ማበላሸቷ ቲክቶክ ፕላትፎርምን ቆንጆ አድርጋ መጠቀሟን ያሳያል። እናንተ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን ንገሩ።